እንዴት ነው በጥፍር ዴን ይታወቃል እንዴ? አዎ ይታወቃል ብለውኛል። በተለይ ከስር ከሆነ የሚቆረጠው ይታወቃል። እኔ ደግሞ ከስር ነው የቆረጥኳት። በቃ እማዬ እንደዛ ከሆነማ የዳጣን ጥፍር በግዴታ መቁረጥ አለብሽ። ምንም ግዴታ አያስፈልገው፣ በውዷ ትቆረጣለች። አይሽ እማዬ ከበፊትም ጀምሮ ያልኩሽ ነገር እውነት ነበር። ከዚህ በኋላም ደግሞ እኔን ነው መስማት ያለብሽ እማዬ። አይደል? አንቺ የምትይኝ ልስማሽ? ተይ እንጂ አብዬ፣ ሰው ገለሽ ግቢ ውስጥ እንደቀበርንም አትርሽ። እማዬ እኔ ያልኩሽ እውነቱን ብታሰራ ሰው አይቆጨኝም። ኡፍ የማይገናኝ ነገር አታውሪ ትላለች። ዳጣ የት ሄዳ ነው? እኔ እንጃ እማዬ፣ ግን ምሳ ሰዓት ስለሆነ ትመጣለች። እማዬ እሷ ራሱ እኮ እናቷን አታውቅም። ምን አይነት እንቆቅልሽ ነው? አደራ ጌታዬ፣ ብቻ የፈራሁት ነገር ባልደረሰ። እኔ ግን እማዬ ሰላም ካጻጻፏ ዳጣ የሰላም ልጅ ናት የምትመስለኝ። እና ደግሞ ይህን ነገር እኮ ዳጣ አታውቅም። ግን ይኸውልሽ እማዬ አባዬ ያውቃል፣ ናታን ያውቃል፣ ሰላም ራሷ በደንብ ነው የምታውቀው። እና ደግሞ ነግሬሽ ነበር፣ በጣም ብዙ ነገር እየደበቀች ታደርግላት ነበር። እኔ ራሱ እኮ እናት ላርሻችሁ ትንሽ አንቺን ጊዜ ትሰርብኝ ነበር። ኧረ እባክሽ ቤቴ ተይ፣ የማይገናኝ ነገር አታገናኝ። ሰላም እንዴት ነው? በየትኛው ጊዜ መቼ ወልዳት ነው ዳጣ የሷ ልጅ የምትሆን? ደግሞ ብትወልዳት ከኔ ሚስጥር መደበቅ ለምን አስፈለገ? እኔ እሷ እንዳትወልድ እፈልጋለሁ እንዴ? እኔ ግን እማዬ ንገርሽ ሲመስለኝ ማለት ነው ለምን እንደደበቁሽ ታውቂያለሽ? ዳጣ ያባዬ ልጅ ስለሆነች። አንቺ አበዛሹ። ይሄ ብለው ሲያዳምጡሽማ ጭራሽ የምታወሪውንም አታውቂ። ራስሽንሽ ሊወስደሽ አስመረመርሻት እንዴ? እማዬ ሹቃውን ለምን እንደምትመጪኝ እናንተ ነው በቃ ዝም ብላችሁ በረባባር ሁል ጊዜ እንደቀጠቀጣችሁኝ ነው። አባዬ እዛ አንድ ግሩት ይዘጋብኛል፣ አንቺ ደግሞ ትመጪኛለሽ። እንዲሁም ታያለሽ እማዬ እጄ ለፖሊስ ሰጥቼ ካልታሰርኩት ታያለሽ። ቱሪናፋ ሁሌ ወሬ ብቻ ሰሚኛለሽ። ምናልባት እንደው ይሄ ነገር ሆነ ከተባለ ሰላም ከደረጀ ጓደኛ ነው ልትወልድ የምትችለው። እንዴ እማዬ ሲሳይ የሚባል ጓደኛ የለኝም አልሽ እኮ አባዬ። ይኸውልሽ እማዬ ምን ታደርጊያለሽ መሰለሽ ማለት ነው። ይኸውልሽ የዳጣና የሰላምን ብቻ ሳይሆን የአባዬን ማስመርመር አለብሽ እማዬ። ምናልባት እኮ ማን ያውቃል፣ ያኔ እኮ ዶክተሮቹ ተሳስተው ሊሆን ይችላል። ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኛ ጋር አብራችሁ ቆዩ ማለት ነው። እንግዲህ ማርቲ ደረጀን እያፋጠጠችው ነበር። ደረጀ ግን ምንም ነገር መናገር አልፈለገም ነበር። ነገር ግን ማርቲ እንድትዋሸኛለች ዳጣ የምሳይ ልጅ አይደለችም በማለት ታስጨንቃታለች። እና ማርቲ ሲል ምንም አትበለኝ ዳሬ፣ ምንም ነገር አትበለኝ። ታውቃለህ እኔን አንድ ቀን ተዋሸኛለህ ብዬ አስቤ ጠብቄ አላውቅም ነበር። ዳሬ እንዴት እኔን ተዋሸኛለህ በማለት እጅግ ስጨውበት ነበር። ዳሬ እስቲ ንገረኝ፣ ዳጣ የማን ልጅ ነች? ዳጣ የሰላም ልጅ ነች ወይንስ የማን ልጅ ነች ብላ በጥያቄ ታፋጥጠዋለች። ነገር ግን ማርታ መናገር አልቻለችም። እባክሽ ማርቲ አታስጨንቅኝ እያለ ስለምን ነበር። ለማንኛውም እኔ በምንደርስበት መንገድ ደርሳለሁ፣ ደህና ደር ይላታል። በጣም ፈርቶና በጣም ተጨንቆ ነበር። የምናገር ነገር ጠፋባት። አብዬ ዳጣን እያጓጓቻት ነበር። እንዲሁም ሆድሽን ይቁረጥሽ እንጂ አልነግርሽም፣ እንድነግርሽ ፈልገሽ ከሆነ በትራሽ ይሻልሻል፣ አልነግርሽም ትላታለች። እባክሽን ዳጣ እባክሽን ንገሪኝ አብዬን፣ ምን እየተፈጠረ ነው? ምንድን ነው የተፈጠራለ? ንገሪኝ ብላ ደጋግማ ስትለምነው እንደውም አልነግርሽም፣ ያለሽን ማሰብ ትችያለሽ፣ አልነግርሽም ብላ እምቢ ትላታለች። ዳጣ ስለ እናቷ ለማወቅ እጅግ በጣም ጓጉታ ነበር። ነገር ግን አልነግርሽም ብላ እምቢ ትላታለች። ደጋግማ ብትለምነው እምቢ አለቻት ማለት ነው። ዳጣ እየሮጠች መታ አባዬን ለመጠየቅ ስትሞክር ዳጣ ውጪ ይላታል። እና አባዬ እባክህ እንዴት ብትደፍሪ ነው ልጆች ያልደፍሩትን ክፍል በርግድሽ ገብተሽ እንደዚህ የምትናገሪ ብላ ጨዋችባት። እና እማዬ እባክሽን ስትላት ውጪ ዳጣ ውጪ አልኩሽ። ምክንያቱም ማርቲ እጅግ በጣም ተናዳ ተበሳጭታ ነበር። ውጪ ዳጣ ብላ ጨዋችባት። ዳጣም በጣም ደንግጣ እየሮጠች ወጣች። በጣም ከፍቷትም ነበረ። ምክንያቱም ስለ እናቷ አዲስ መረጃ ሰምታ ነበረ። ስለ እናቷ ለማወቅ በጣም ጓጉታ ነበር። ነገር ግን ምንም ነገር የምነግርሽ ነገር የለም ውጭ ብላ ስላባረረቻት እጅግ በጣም ከፋት። እናም ደነገጠች። እሺ በቃ እወጣለሁ እማዬ ስትል እየሮጠች መውጣቱን ወሰነች።
ቆይ ምን እየተፈጠረ እንደሆነ ምንድን ነው አባዬ የማትነግረኝ? አባዬ ንገረኝ እባክህ ብላ ስትለምነው እባክሽ አብዬ ዳጣ ውጭ ብላ ዳጣ አብዬን እንዳጋጣሚ ማርቲ ሰላም ጋር ሄዳ ኢድን የምትኖራ ለማድረግ ወሰነች እና እማዬ እንዴት ነው አገኘሽ ወይ? ምን አመጣሽ? ጸጉሯን አመጣሽ ወይን ጥፍሯን ስትል ጠይቃታለች። አው እስቲ መጀመሪያ ልቀመጥ ተረጋጊ እንጂ እያለቻት ነበር። እሺ እማዬ ምንድነው የተፈጠረ? አው አግኝቻለሁ፣ ቆርጬ አምጥቻለሁ ጥፍር። እማዬ ይህን ከጥፍር መስራት ይቻላል? አው ከስር ከተቆረጠ ይሰራል ስትል ትነግራታለች። እና እማዬ አባዬንም መመርመር አለበት፣ ምክንያቱም ምናልባት አባቷ ሊሆን ይችላል። ዝም መርመረሻል እኮ ከዚህ ቤት አላወቅሽም እንዴ? ከዚህ በፊት የተመረመረው ምናልባት እኮ ዶክተር ተሳስቶ ሊሆን ይችላል እማዬ ስትል ትነግራታለች። ዝም በይ ብላ ጨወችባት። እና ማርቲ ዳጣ ወደ ሰውን በግዷ ጥፍሯን ቆርጣታለሁ ብላ ትነግራታለች። እና በመጨረሻ ናታን እባክህ ስለ እናት የምታውቀው ነገር ካለ እባክህ ንገረኝ ብላ ስትለምነው ነበር። ነገር ግን እሱ ምንም የማውቀው ነገር የለም ዳታ ልጄ ነች የምለውን ትንሽ ጫፍ ይዛ ነው እንደዚህ እየሆነች ያለችው። አብዬን በጭራሽ አትመኛት እያላት ነበር። ነገር ግን እማዬ ትናንትና አባዬን ለማናገር ሰው ቤት ሲገባ እንደ እብድ ነበረ ተቆጥታ ያባረረችኝ ብላ ነገረችው። ምናልባት ተናዳ ይሆናል ለዛ ነው ስትል ትነግረዋለች። ናታን አላውቅም ግን እማዬ ሰሞኑን ስለኔ የተጠራጠረችው ወይም ደግሞ የሆነ ነገር ያየችው ስለምጻፈችው ደብዳቤ ላይ ስለ እናቴ ወይም ደግሞ የሆነ ነገር ያወቀችው ይመስለኛል ስትል ትነግረዋለች። አይዳጣም ምንም ነገር የለም እባክሽን ዝም ብለሽ ራስሽን አታስጨንቅ እንጂ እያላት ነበር። አይመስለኝም እያለች አብዬን በጣም እንደፈራች ለአባቷ አባዬ እባክህ ፈርቻለሁ እያለች ስትነግረው ነበር። ቆይ ምን ተፈጠረ ምንድነው ብሎ ስጠይቃት እና አርጁን እያስቸገራት እንደሆነ አሁንም እዛ ቀይ መጣ በድጋሚ መጣ። አው አባዬ መጥቷል ፖሊስ ይዞ እመጣለሁ እያለ እየዛተብኝና እያስፈራራት እንደሆነ ጭምር ትነግሯለች ለደረጀ ማለት ነው አባዬ። እና እንግዲህ ምንም ማድረግ አልቻልም ምን እናደርጋለን ታዲያ ይምጣው እያለችው ነበር። እንዴት ብደፍረው ድጋሚ ቤቴ ድረስ የማንጫብቦ ቆየቹን ይሰጠዋለሁ ብሎ ይናደዳል። ታዲያ አንቺ ምን አስፈራሽ? አባዬ ሰው ግድ ያለው እኮ ታዲያ ከቀደሽ እጅሽ ለፖሊስ እጅዋ እያላት ነበር። እና አርጁ ደግሞ አባዬ አርጁን እንግዲህ አንድ ነገር ነው ያለ አርጁን መግደል ነው ያለብኝ ስላት አባዬ ሌላ ወንጀል ላይ የማይሆን ነገር ነው አባዬ። ጭራሹ የአንድ ነፍስ ህይወት አጠፋው ሌላውን እንዳጠፋ ነው እንደምትመክረኝ አባዬ ለምን ስትለው ታየሽ አንዱ ስትደብቂ አንደኛ ወንጀል አንዱ ስትሸፍኝ አንደኛ ወንጀል ስትፈጽሚ ትሄጃለሽ። እኔ በዚህ መልኩ ነው እየሰመትኩ እየሄድኩት አንዱ ወንጀል ሳልናገር አንደኛ ወንጀል ደግሜ እየሰራው እያላት ነበር። ማርቲ ዳጣን ጥፍርሽን ልቁረጥልኝ ስትላት አይ እማዬ አልፈልግም ስትላት ምንድነው ለውሃ ጥፍሯን ቆርጣ ላንቺ ለምንድነው ማልቆርጥሽ እንድናትሽ እኮ ይሄን ስትላት አይ እማዬ ለሱ እኮ አይደለም እንድናቴ ነው ማይሽ ግን መቆረጥ አልፈለኩም በቃ ስትላት ነበር። ዳጣ ለዚህ ተቀበይ ስትላት ጥፍሯን ለመቁረጥ ተወስናለች ማለት ነው። እሷ እንግዲህ ጥፍሯን ቆርጣ ዲኤንኤ ምርመራ ለማድረግ ነበር ሀሳቡ ማለት ነው። እና እንግዲህ ያለች ምርጫ አንድና አንድ ብቻ ነው ብሎ ይነግራታል። አባዬ ምን ማድረግ አለብኝ ስትለው እጅሽን ለፖሊስ መስጠት ነው ያለብሽ ስል ይነግራታል። አለዛ እርጁን መግደል አለዛ ደግሞ እጅሽን ለፖሊስ መስጠት፣ አንዱ ወንጀል ስደብቅ አንዱን ወንጀል ትሰራለች ስላት ይነግራታል። ነገር ግን አባዬ እኔ እኮ መታሰር አልፈልግም በቃ ወይን ወደ ሶዲያ ወይን አንድ ቦታ ላከኝ ስትለው ትለምነዋለች። አባዬ እባክሽ የሆነ ቦታ ላከኝ ስትለው ደጋግማ ትለምነዋለች። እሱም እሺ ይላታል በመጨረሻው ማለት ነው። ነገር ግን አብዬን በጣም ፈራች። ማርቲን ዳጣን ጥፍሯን እማዬ አሳመምሽኝ እኮ እያለች ስትቆርጣት ነበር። እንግዲህ ጥፍሯን ቆርጣ ዲኤንኤ ምርመራ ለማድረግ ነበር የእሷ አላማ ማለት ነው። አርጁም እንደ አጋጣሚ መንገድ ላይ እየጠበቃት ነበር። እናም መጠን ብሎ ይጠራትና ዳጣ እማዬ ያማል እኮ ወይ ይቅርታ ትንሽ ደሞ አይደል ጥፍርሽን ወይኔ ቆዳሽን ነካውሽ እንዴ አይዞሽ እዛ ቃል ቆላል አንቆላ አርግበት ይተውሻል ስትላት ነበር። እና ጥፍሯን ቆርጣ ከሰላም ጋር አንድ ላይ በማድረግ የዲኤንኤ ምርመራ ለመመርመር ተራጋለች ማለት ነው። እንግዲህ እሷ ያሰበችው ዳጣ ልክ እንደ ልጇ አይታ ጥፍሯን የምትቆርጣት መስላት ነበር። ነገር ግን ማርቲ ነገ ወደ ሐኪም ቤት ትወስደኛለህ ስትለው ለደረጀ ትነግራል። ምነው ማርቲ
ደህና አይደለሽም እንዴ ስላት አይደሬ ደህና ነኝ፣ ነገር ግን መሄድ ስላለብኝ ነው ሰው ጠይቃለሁ ስትለው ነበር። ታዲያ እዛ ድረስ ምን ያስፈልጋል? እዚህ እኮ አለ ሕክምና ማድረግ ትችላለህ ስላት ዳሬ እኔ እዛ ነው መሄድ የምፈልገው ስትል ትነግረዋለች። እና ደረጀም የሆነ ነገር ተጠራጠረ። ማርቲ የሆነ ነገር እንዳወቀችና እንደተጠራጠረች ግልጽ ሆኖ ተረዳ። አብዬን መተኛት አልቻለችም። ምክንያቱም በጣም እየፈራችና እያሰበች ነበር። ያደረገችው ነገር እጅግ በጣም እያስጨነቃት ነበር። አርጆ ስልክ ደውልና ስልኩ ስተነሳ ጓደኛዬ ምንድን ነው ያደረግሽ ብሎ ነበር የጠየቃት። እና ስለምንድን ነው የምታወራው? እኔ ስለ ጓደኛ በምን አውቀዋለሁ? ስለዚህ ድጋሜ እንዳትደውል፣ ድጋሜ ከደወልክ ለፖሊስ ነው የምናገረው። ከዚህ በፊት የሰራውን ከዚህ በፊት ያደረግኩን ነገር እንደ አዲስ ክስ መሰረትብሃለሁ ስትል ትዝትበታለች። ይልቁንስ ጓደኛዬ እዛ እንደገባሁ በደንብ አውቀዋለሁ። ስለዚህ የምነግርሽ ነገር ማታረጊ ከሆነ አርጆ እባክህን በቃ ተወኝ፣ አትደውልብኝ፣ በአንተ ምክንያት ነው እዚህ ጣጣ ውስጥ የገባሁት እያለች ጨወችባት። ናታን እያጠና ነበር። ዳጣና ውሃ አንድ ላይ ከውጭ መጥተው ናታን እያወሩ እኔ እኮ እናቴ ጥፍርን ቆረጠችልኝ እና ጥፍሬን ቀረብኩ ይበቅላል እንዴ ስትለው ይበሰብሰን እንጂ አይበቅልም፣ ደግሞ ማን ነው ይበቅላል ያለ ብላ እና የት ነው ተካሽ? ጤፉ ቦታ የት ነው ጤፉ? አንተ ነው አይደለም ነካ ጤፉ ቦታ ያልካት እያለችው ነበር። አይ አይደለም ዳጣ አይደለም ስላት ነበር። እና በቃ ውሃ አሁናንቺ እንጂ እኔ ዳጣ ላውራ ስላት አይ ዳጣ ካልሄደች እኔ የትም አልሄድም እያለችው ነበር። ደረጀ ግራ ተጋባ። ማርቲ ምን እየተፈጠረው ምን እየዋሽ ነው ብሎ ስጠይቃት ደሬ ምንም አልሆንኩም በቃ መሄድ ስለፈለግኩ ብቻ ነው ብላ ትነግረዋለች። እሺ አይ እኔ እኮ ከኔ ጋር እንድትሄድ ሳይሆን እዛ አድርሰኝ እንድትመለስ ነው እንጂ ከኔ ጋር እንድትቆይ አልፈልግም አለች። የኔ መኪና እኮ ነዳጅ ስለሌለ ነው ለዛ ነው ስትለው ትነግረዋለች። እሺ ማርቲ ወስድሻለሁ፣ ግን ምን እየተፈጠረ ነው ስላት አይ ዳሬ ምንም አልተፈጠረም፣ አንድ ዘመዴን ለመጠየቅ ነው የምሄደው ብላ ትነግራለች። ደረጀም የሆነ ከተጠራጠረ ማርቲም በሀሳብ ታውጣለች። የደረጀ ሁኔታ ግራ አጋባት። እሷም ድብቅ መሆን ጀመረች ማለት ነው። ደረጀ ድብቅ ሲሆንላት እሷም መደበቅ ጀመረች። እና ማርቲ የደበቅሽ ነገር አለ ስላት አይ የለም ትለዋለች። እና ናታን እንግዲህ በላውን እናጠና ስለሆነ እናንተ ወደ ውስጥ ገቡ አላቸውና ከዛሽ ብሎ ይሄዳሉ ማለት ነው። እና ውሃ እባክሽን ወደዛ እንዳትጂ ብዬሽ አልነበረም እንዴ? አዎ ጤፉ ጋር እኮ ነው የበቃን የዘራን እያለች ማውራት ጀመረች። እና በጣም ልብ ብላ ጤፍ አንተን አይደል እንደዘር ናታን ስትለው ነበር። ለማንኛውም በኋላ እንገናኛለን ስትለው ናታን አባዬ ለማናገር ከአባዬ ጋር ወደ እጅ ይወጣሉ ማለት ነው። እና አባዬ ማርቲ አንድ ነገር እንዳቀደች እና ዲኤንኤ ምርመራ ዳጣን ለማስመራር ዳጣና እኔን ለማስመራር ወስናለች ብሎ ይነግራል። አይ አባዬ ምናልባት እኮ እሱ እንዳይሆን ይችላል አንተን ላይሆን ይችላል ስትለው ታዲያ የሰላም ልጅ መሆኗን አላመነችም። እና አሁን ምናልባት የኔና ዳጣን ዲኤንኤ ምርመራ ለማድረግ የወሰነችው ይመስለኛል። ናታ በጣም ጨንቆኛል፣ ይህን ሳታረግ በፊት እኔ ሁሉ ነገር ለመናገር ወስኛለሁ ብሎ ይነግረዋል። አባዬ እባክህ ተረጋጋ፣ ምናልባት እኮ እንደዛም ላይሆን ይችላል እያላት ነበር። አርጆ ምጥልን አግኝቶ እያስፈራራት ነበር። አሁን ትስምኛለሽ? አብዬን ጠይቃት፣ እኔ አላውቅም ጓደኛዬ እዛ ቤት ገብቶ ነበር የታገተ ሰው ምናምን አየሽ እንዴ ብሎ ስጠይቃት አይ እኔ ምንም አላየሁትም እገልሻለሁ ካልነገርሽ እያለ እኔ ጨዋለሁ እኔ ምንም አላውቅም አልኩ አይደለም፣ ከፈለግ አብዬን እጠራላለሁ እሷ ጠይቃ ስትል ያልተጠራሽ ናት ያልጠየቅሽን አታውሪ እያላት ነበር። ናታን በጣም ተጨነቀ። ማርቲ ይህንን ጉዳይ ካወቀች ምን ታረጋለች ብለው እያስበ ነበር። በጣም ፈርታ አብዬንና ውሃና ምጥን እንጃንኳንኩ አርጆ ፖሊስ ይዞ መጣለው እያለችው ብሎ ይነግሯታል። በጣም ትፈራና እኔ ራሱ ፖሊስ ጠራባሃለሁ ብላለች በሉ ብላ ትልካቸዋለች። እነሱም በቃ ሄደን እንነግረዋለን ብሎ እየሮጡ ይወጣሉ። ወይኔ ጉዴ በቃ መታሰሬን ማለቀልኝ፣ በቃ ህይወቴ ተበላሸ፣
አርጁ የስራ ንስጥ ደግሞ ታዲያ አንተ እንግዲህ ነው የምታሰር ከሆነ አንተ እንግዲህ ነው የምታሰረው እያለች ማሳት ጀመረች። እና በጣም ፈርታ ተጨንቃ ነበር። ደረጀ ማርቲን እየጠየቃት ማርቲን ምንም እንዳልተፈጠረ እያስመሰለች ነበር። ደረጀ ግን በጣም ፈራና ተጠራጠረ። ማርቲን የሆንሽ ነገር አለ ምንድነው ደበቅሽኝ ብሎ ይጠይቃት ጀመረ። እሷ ግን ምንም አይደለም ስትለው ነበር። ወደ ተመልካቾች የዛሬ ቪዲዮ እንወስድ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።